ቤተሰብ የዛሬ ውስጥ ይለያል። እንግዲህ ዛሬ ደግሞ አይሚና ቡቡዬ ከእናታቸው ጋር እንደዚህ ፋፍሽ ብለው እንግዲህ የቤተሰብ ጊዜ ለማሳለፍ እንግዲህ እንደዚህ መጥተዋል ማለት ነው። ፈጣሪ አይለያችሁ። ፈጣሪ ከዚህ በላይ ፍቅራችሁን ያብዛላችሁ። ቡቡዬና አይሚዬ ተጋብታችሁ የልጅ እንድታሳዩት ለማሚዬ ፈጣሪ ያድላችሁ። እንግዲህ ማሚዬ የእናንተን የልጅ ልጅ ለማየት በጣም ናፍቆ እየጠበቁ ነው። እናንተ ደግሞ ተጋብታችሁ አያረቱ ልጆች እንግዲህ በቅርቡ እንደምታታቅፏቸው ተስፋ አደርጋለሁ። ማሚዬ በጣም ጀግና ሴት ናቸው። ግርማ ሞገሳቸው ራሱ ይለያል። ከነ ልጆቻቸው በጣም ነው የሚያምሩት። ሩት አይሚዬ ግን ታድለሽ እንደዚህ አይነት ቤተሰብ ውስጥ በመግባትሽ። በቃ አንቺም እድለኛ ነሽ። ብሩኬም አንቺን የመሰለች ንግስት ልዑል የሆነች ልጅ ስላገኘ ፍቅር የሆነች ልጅ ስላገኘ በጣም እድለኛ ነው። ፈጣሪ አይለያችሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ቡቡዬና አይሚዬ ዛሬ ማታ በአዲስ ነገር ጠብቁን፣ እንገናኝ፣ ማንም እንዳይቀር ብሏል።